ናችሁ? ዛሬ በአዲስ ቪዲዮ ተመልሰናል። የዛሬ ቪዲዮአችን የሚሆነው ከብሎጎቹ ለየት ያለ ቪዲዮ ነው የሚሆነው። ያው እንደሚታወቀው እኔ በምኖርበት ከተማ አሁን ላይ ዊንተር እየወጣ ነው። ስለዚህ ለስፕሪንግ የሚሆኑንን አልባሳቶች ሸምተናል። እነሱን አንድ በአንድ እንለካለን። ብራል የትኛው ያስጠላል ቢለውን አይታችሁ ኮሜንት ላይ አሳውቁኝ። እንደተለመደው ትብብራችሁን ጠይቃለሁ። እንግዲህ ሰብስክራይብ፣ ላይክ፣ ሼር በማድረግ አሳድጉልኝ። ፋሚሊ ስፕሪንግ አካባቢ ላይ እኔ ብዙ ጊዜ ያው ስቲል ብርድ አለ፣ ግን የሆነ ፈካ ያሉ ልብሶችን መልበስ በጣም ደስ ይላል። አበባው ምንም እየፈረዳ ስለሆነ አበባ የሆኑ ከለሮችን በጣም ያሳምራሉና ሰዎች አበባ ያላቸው አልባሳቶች መልበስ በጣም ያስደስተኛል። ስለዚህ ምን አገኘው ምን አገዘው አንድ ባንድ እናያለን ማለት ነው። ለስካው መጀመሪያ ቀሚሳችን እቺ ናት። ለስፕሪንግ ትሆናለች። በጣም ከለሯን በጣም የምታምር ናት። አጭር ናት ማለት ነው። ስለዚህ እቺን ሞክረን እንመጣለን ማለት ነው። እንግዲህ መጀመሪያ ቀሚሳችንን ለክተን ተመልሰናል። ያው አጠር ያለች ናት፣ ግን ከለሯ በጣም ነው የምታምረው። ላይ በቃ ስፕሪንግን ታስታውሳለች። ሰመር ትመስላለች። ሰመር መዳረሻ መሆኑን ታሳውቃለች ማለት ነው። እና በጣም ነው የምታምረው ከለሯ። ትንሽ ያጠር ትላለች። ከኋላ ደግሞ እንደምታዩት ያው እኔ የለበስኩት ጡት ማሰጃ ትንሽ ወደ ላይ የወጣ ስለሆነ ነው፣ ግን እሱ ሲስተካከል በጣም የምታምር ቀሚስ ነው የምትሆነው ማለት ነው። አጭር ናት፣ በጣም ታምራለች። ከኋላም ያው እንደምታዩት ነው፣ ትንሽ አጠር ያለች ነው። በጥቁር ጫማ አነስ ያለ ሂል ባለው ጫማና ጥቁር ቦርሳ አድርገን ደግሞ አብረን እንግዲህ ቦርሳና ጫማ አድርገን ደግሞ እንደዚህ አሳምረናታል ማለት ነው። ምን ታስባላችሁ? እኔ በጣም ነው የወደድኳት። አሁን እንደዚህ ቢዛው ያ በጣም ታምራለች። ስለዚህ በቀጣዩ ልብስ ደግሞ እንገናኝ። ሁለተኛው ቀሚስ ይችን ትመስላለች። ያው ብራውን ከለር ናት። በጣም ታምራለች። እዚህ ጋር ጌጦች አሉባት እና ለማላበሻ ደግሞ እንደዚህ አይነት ያው ከከለሩ ጋር ጠጋ የሚል ቦርሳ ይዘናል። ጥቁር ጫማ አድርገናል ማለት ነው። እና ይሄን ይመስላል። እንዴት አያችሁት? ወድጄዋለሁ በጣም ምክንያቱም ላይክ አሁን ያው ዊንተር ስለሆነ ሰውነትም ስላልቀነስ ነው። ትንሽ ሰውነት ስቀንስ በጣም ታምራለች። ይሄኛው ሁለተኛው ማይ ፌቨራይት ክሎዝ ነው። ስለዚህ ወደ ሶስተኛው እንሄዳለን ማለት ነው። ተከታተሉ። ኦ ማይ ጋድ ዲስ ዋን ኢዝ በቃ ማይ ፌቨራይት ዋን ማለት እዩት። እኔ እንደዚህ የእንስሳት ፕሪንት የሆነ ክሎዞች በጣም እወዳለሁ። ስፔሻሊ በጣም ነው የምወደው እና በቃ በጣም ነው የወደድኩት። ማይ ፌቨራይት አንደኛ ማለት ነው። እናንተስ ምን ታስባላችሁ? ሉካት እጁን በጣም ይዩት። በጣም የምታምረው ማቴሪያሉ በጣም ስስ ነው። ላይክ ሽፎን አይነት እንትን ነውና በጣም ነው የሚያምረው። ቀጣዩ ደግሞ ይችን ትመስላለች። የሆነ የሽፎን ላይክ ኖርማል ኢትዮጵያ የሚለበሰው አይነት ሽፎን አይነት እንትን አለው፣ ቫይብ አለው። ላይክ እዚህ ጋር ስፌቱ ምናምን እሱን ይመስላል ማለት ነው። ወድጃታለሁ፣ ግን ይሄ ላይክ ኦኬዥን ላይ የሚለበስ ልብስ ነው። ላይክ ብዬ ውጭ ለብሼ ልወጣ የምችለው ልብስ አድርገዋል። የዛሬ ቪዲዮ ይህን መስል ነበረ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።